እዚሁ የምናልፈው ወደ ክብር ዶክተር አርቲስት አሊ ቢራ የክብር አሸኛኘት ስነ ስርዓት ነው። የአንጋፋው ኢትዮጵያዊ የሙዚቃ ሰውና የአፋን ኦሮሞ የሙዚቃ ንጉስ አሊ መሐመድ ቢራ የአስክሬን ሽኝትና የቀብር ስነ ስርዓት በቢሾፍቱ በአዲስ አበባና በድሬዳዋ ከተሞች ተካሂዷል። በአዲስ አበባ ወዳጅነት አደባባይ በተካሄደው ስነ ስርዓት ላይ የተገኙ አድናቂዎቹ፣ የሙያ ባልደረቦቹና ከፍተኛ የመንግስት ባለስልጣናት አሊ ቢራ ስራዎቹን በተለያዩ የኢትዮጵያ ቋንቋዎች ያቀረበ የጥበብ ዋርካ ነው ብለዋል። ቀጥሎ ይቀርባል። ባለፈው ከዚህ ዓለም በሞት የተለየው የታላቁ ድምጻዊ አሊ ቢራ የአስክሬን ሽኝትና የቀብር ስነ ስርዓት የተከናወነው በተለያዩ ከተሞች ነው። ዛሬ ጠዋት የአሊ ቢራን አስክሬን ቢሾፍቱ ከሚገኘው መኖሪያ ቤቱ ወደ አዲስ አበባ ወዳጅነት አደባባይ በኢትዮጵያ መከላከያ ሰራዊት ማርሽ ባንድ አጃብነት ተወስደዋል። የመዋጋሮቹ እንዲሁም የኢትዮጵያ መንግስት ከፍተኛ ባለስልጣናትና አድናቂዎቹ በዚህ የሽኝት ስነ ስርዓት ላይ ተገኝተዋል። በተለይ በአዲስ አበባ የወዳጅነት አደባባይ በተካሄደው የአስክሬን ሽኝት ስነ ስርዓት በርካቶች የተሳተፉበትና የወት ታሪኩም በአማርኛና በአፋን ኦሮሞ የተነበበበት ነበር። የአፋን ኦሮሞ ዘፈኖች ግጥም ደራሲና የህዝብ ተወካዮች ምክር ቤት አባል የሆኑት አቶ መሐመድ ቆጴ በተነበበው የወት ታሪኩ ላይ እንዳመለከተው በአገራችንም ሆነ በአፍሪካ ልዩ የሚያደርጉት በርካታ ተሰጥኦችና ያሉት እጅግ የሚደነቅ ድምጻዊ ነው። 7 ቋንቋዎችን እንደራሱ አፍ መፍቻ ቋንቋ ይናገራል። በ6 ቋንቋዎች በአፋን ኦሮሞ፣ ሶማሊኛ፣ በሐረሪ፣ በአማርኛ፣ በአረብኛ፣ በስዊዲሽ ቋንቋዎች ዘፍኗል። አስደናቂ የዜማ ደራሲና ሙዚቃ አቀናባሪ ነው። በዚህ መልክ ተስረቅራቂ ድምጽ ያለው የበርካታ የተለያዩ ሙዚቃ መሳሪያዎች ተጫዋች፣ ሙዚቃ አቀናባሪ፣ በ6 ቋንቋዎች የዘፈነ ብቸኛው ኢትዮጵያዊ ምናልባትም ብቸኛው አፍሪካዊ ነው። የአሊ ድምጽ ኦፔራ ለሚባለው አዘፋፈን አመቺ መሆኑን የጠቀሰው የህይወት ታሪኩ አንጋፋው አርቲስት በሙዚቃው ዓለም በነበረው ቆይታ ከ260 በላይ ዘፈኖችን መጫወቱንም ጠቁመዋል። የሙዚቃ ባለሙያው ሰርጸፍረ ስብሐት አሊ ቢራ በኢትዮጵያ የአፋን ኦሮሞ ሙዚቃን ከመካከለኛው ምስራቅ የሙዚቃ ቅኝት ጋር አዛምዶ የሀገሪቱን ሙዚቃ እንዲዘምን ያደረገ ባለልዩ ተሰጥኦ ድምጻዊ ነው ሲል ገልጾታል። ኢትዮጵያውያንም በሙሉ በጣም በሚገርም የድምጽ ለዛ በሚያስደንቅ ያዝያዝያም ስልት ብዙዎች የሚሰሙት ነው። በርግጥ የኦሮምኛ ቋንቋ ምንም ጥያቄ የለውም፣ ግን የማንሰማውን ቋንቋ በተመስጦ እንድናዳምጥ ያደረገን ታላቅ ጥበበኛ ነው አሊ ቢራ። ይሄን ለመሆን የረዳው በጣም በርካታ ካልቸር ከሚወጣበት ከምስራቅ ኢትዮጵያ መፍለቁ ይመስለኛል። የበርካታ ባህሎችን የቋንቋ ስሜት አንደበቱ ላይ ለማጥናት መቻሉ ከጎልደን ቮይሱ ጋር አንድ ላይ ተጣምሮ በጣም ቸኮሌታማ ያነጋገር ስልት የሰጠው ይመስለኛል። እንደዛ አይነት ቃና እንሰማለን ከአንደበቱ ላይ ትርጉም አንፈልግም ለምንሰማቸው ቃላት። ከዚህ በተጨማሪ ሐረር አካባቢ እንደመቆየቱ የሐረሪን ሙዚቃ ስለሚጫወት የሐረሪ ሙዚቃ ደግሞ እንደምታውቁት ትንሽ ከሀገራችን ቅኝቶች ወጣ ወዳለው ወደ መካከለኛው ምስራቅ ማቃም ወደሚባለው የሙዚቃ ቅኝት ስለሚገባ የመካከለኛው ምስራቅ ድምጻውያንን እና የአረብኛ ድምጻውያንን የማዳመጥ ልዩ ችሎታ ስለነበረው በእነሱም ዜማው ስለተቃኘ እነዚህን ሁለቱን ይዞ ኦሮምኛ የሚባለውን ቋንቋ እላዩ ላይ አረብኛ ማቃም ላይ ያሳፈረው ነው የሚመስለኝ። ልክ ነው። ይሄ ሙዚቃ ባለሙያዎችም ሊመሰክሩት የሚችሉት ነው። ሁለቱን ማዋሃድ አንድ የባህል ሽግግር ማካሄድ ነው። የኦሮምኛን ሙዚቃ በአንድ እርምጃ ትራንሴንድ እንዲያደርግ የማድረግ ትልቅ ችሎታ ነው፣ ትልቅ ጥበብ ነው ብያምናለሁ። የሙዚቃ ባለሙያው አክሎም አሊ በአረብኛ፣ በአፋን ኦሮሞ፣ በአፋርኛና በሌሎችም ቋንቋዎች ያቀነቀናቸው ዜማዎች ለትውልድ የሚቆዩ አሻራ ናቸው ሲል ተናግሯል። የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት ዳዊት ፍሩ በበኩሉ የአሊ ሙዚቃዎች ድንበር የለሽ ናቸው ካለ በኋላ መንግስትና ህዝብ ከቤተሰቡ ጎን እንዲቆም አሳስበዋል። የአርቲስቱ ባለቤት እልሊ ቢራም በአዲስ አበባ የወዳጅነት አደባባይ ለተገኙ ታዳሚዎች ንግግር አድርጋለች። Excellencies, dear families and friends, ክቡራን እንግዶች፣ ቤተሰቦችና ወዳጆች፣ ቤተሰባችንን በመወከል በዚህ ቦታ እኛን አክብራችሁ ስለተገኛችሁ ምስጋናዬን ማድረስ ፈልጋለሁ። እንድታወቅልን የምፈልገው በዚህ ባሳለፍኩትና በህይወት ዘመኔ ከባድ በሆነ ጊዜ ላሳያችሁን አብሮነትና ድጋፍ በጣም ማመስገን ፈልጋለሁ። መላው ሀገሪቱን ከልቤ ማመስገን ፈልጋለሁ።
የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳም አሊ ኢትዮጵያ ፈተናዋን እንድታልፍ ሲሰራ የነበረ ሰው ነው ሲሉ ተናግረዋል። አቶ ሽመልስ በዚሁ ንግግራቸው የኦሮሚያ ክልላዊ መንግስት የአንጋፋው አርቲስት ገድል እየታወሰ እንዲኖር የሚያስፈልገውን ይሰራል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። የክቡር ዶክተር አርቲስት አሊ ቢራ የአዲስ አበባውን የሽኝት ስነ ስርዓት የተከታተለው ገልሞ ዳዊት ነበር። የድሬዳዋውን ደግሞ አዲስ ቸኮል እንደሚከተለው አጠናቅሮታል። ድሬዳዋ ገንደ ቆሬ በ1940 ዓመተ ምህረት የተወለደው አርቲስት አሊ ቢራ የጥበብ ህይወቱን የጀመረው ከሙያ አጋሮቹ ጋር በመሆን የዛሬ 61 ዓመት በለጋሃሬ ባቋቋሙት የአፍራንቀሎ ዘመናዊ የኦሮምኛ ባንድ በኩል ነበር። አዲስ አበባ ክቡር ዘበኛን እስከሚቀላቀል ድረስም በድሬዳዋ በርካታ አዳዲስ ስራዎችን ለአድማጭ ሲያቀርብ ነበር። አሊ ቢራ ከድሬዳዋ ጋር ያለው ትስስር ከመወለድም በላይ ነው። አንጎራጉሮላታል። አምባሳደሩ ሆናለት ነው። ልጆቿን ሲረዳ ኑሯል። ድሬዳዋም ግን በየአጋጣሚዎች ለአሊ ቢራ ያላትን ክብር ስታሳይ ቆይታለች። ከፖለቲካ ጋር በተያያዘ አባላቱ ተበትነው የነበሩት አፍረንቀሎ ባንድ የዛሬ 3 ዓመት ከ58 ዓመት በኋላ ወደ ድሬዳዋ ሲመጣ ድሬዳዋ ደማቅ አቀባበል አድርጋ ነበር። እንደምታዩት ታዳሚዎች በጣም እጅግ ብዙ ናቸው እና አቀባበል ያደረጉልን በሀገራችን ኢትዮጵያ በተለይ ኦሮሚያ ውስጥ ያለው የአቀባበልና ስነ ስርዓት በጣም ከፍ በሚል ሁኔታ ደስ የሚል ስለሆነ እንደውም የሚያበረታታ ነው። አሁን ጡረታ ከወጣን በኋላ ጭራሹን ጡረታ እንዳልሆን ነው የሚያሳየው። በዚያው ዓመት መጨረሻ የድሬዳዋ ዩኒቨርሲቲ የክብር ዶክተሬት የተሰጠው ሲሆን ከ3 ዓመት በኋላ ማለትም ከጥቂት ወራት በፊት ደግሞ ድሬዳዋ በአርቲስት አሊ ቢራ ስም አንድ ፓርክ ሰይማለች። አሊ ቢራም ከጣፋጭ ንግግር ጋር ምናልባትም የመጨረሻ ዘፈኑን ድሬዳዋ ላይ አንጎራጉሯል። Everybody. Happy በተወለደ በ75 ዓመቱ ህይወቱ ሲያልፍም ድሬዳዋ የሀዘን ማቅ ለብሳለች። ለተሽከርካሪ ዝግ የሆኑ በርካታ ኪሎ ሜትር መንገዶችን በመጓዝ የድሬዳዋን ፀሐያማ አየር በመቋቋም ከቀኑ 6 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ የአርቲስት አሊ ቢራን አስከሬን ለመሸኘት በዕድሜ ላይ የተገኙ አድናቂዎቹ እጅግ በርካታ ነበሩ። ምሽት 12 ሰዓት ገደማ የአመራሮችና የሃይማኖት አባቶች ንግግር አልቆ ሰላትም ተሰግዶ ቀብር ወደ ለጋሃሬ ሲኬድም አብዛኛው ሰው በእግሩ ነበር የተጓዘው። በሽኝት መርሃ ግብሩ ላይ የድሬዳዋ ከንቲባ ከድር ጀዋርን ጀምሮ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማንና የሃይማኖት አባቶች ንግግር አድርገዋል። አሊ ቢራ ዘፈን የጀመረባት በኦሮሞ ፖለቲካና አርት ላይም ከከተማ በላይ ጉልህ አስተዋጽኦ ባላት ሰፈረ ለጋሃሬ ቀብሩ ተፈጽሟል። ህይወቱ ቢያልፍም በህይወት ማድረግ ያለበትን አድርጎ ዘመን ተሻጋሪ አሻራውን አኑሮ ይህችን ዓለም መሰናበቱ ግን በርካታ የሚዋጋሮቹና አድናቂዎች የሚናገሩት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።